ታዲያ በዚህ ሰዓት እጅግ በጣም ብዙ ሰዎች በሽፍታዎች እየተገደሉ ያለ ሲሆን ስለዚህ ባካችሁን ሁላችሁም ጥንቃቄ አድርጉ። ምናልባትም ጉዞ ለማድረግ ያሰባችሁ ሰዎች ማለትም ከአዲስ አበባ ወደ ተለያዩ ክፍለ ሀገሮች ከተለያዩ ክፍለ ሀገሮች ደግሞ ወደ አዲስ አበባ ለመጓዝ ያሰባችሁ ሰዎች እባካችሁ ጥንቃቄ አድርጉ። ከቻላችሁ በፕሌን ተንቀሳቀሱ፣ ካልቻላችሁ ደግሞ ምንም አይነት ጉዞ ባታደርጉ ይመረጣል። ምክንያቱም ደግሞ በጉዞ ላይ ሳሉ እንግዲህ የተለያዩ መኪናዎች እንግዲህ እየታገቱ የብዙዎች ነፍስ እየጠፋ ይገኛል። በተለይም ደግሞ ይሄ ከአማራ ክልል ተነስታችሁ ወደ አዲስ አበባ ለመሄድ ያቀዳችሁ ሰዎች ምናልባትም ይሄ ከጎሃ ጽዮንን አልፋችሁ እንግዲህ በዛ መንገድ ላይ ለመምጣት ወደ አዲስ አበባ ያሰባችሁ ሰዎች እባካችሁ ጥንቃቄ አድርጉ። ታዲያ ዛሬና ትላንትናን ጨምሮ ከ10 በላይ ሰዎች የተገደሉ ሲሆን ከ60 በላይ የሚሆኑ ሰዎች ደግሞ መታገታቸውን የተነገረው። ምናልባትም ደግሞ የሟቾችና የታጋቾች ቁጥር እንግዲህ ከዚህ ሊጨምር ይችላል። ምክንያቱም ደግሞ መጠናቸው ያልተጠቀሰ ሰዎች መሰወራቸው ነው እንግዲህ የተነገረ የሚገኘው። በዚህም ታዲያ በአሁን ሰዓት 2 መኪና ወይንም ደግሞ በተለምዶ ይሄ ታታ ተብሎ የሚጠራው መኪና ማለት ነው መሰወሩን ወይንም ደግሞ መታገቱ በዚህ ሰዓት የተነገረ ሲሆን ታዲያ በአሁን ሰዓትም በየመንገዱ እንግዲህ የበርካታ ኢትዮጵያውያኖችን ነፍስ እያጣን ነው የሚገኘው። ይሄን ቪዲዮ በቻላችሁት አቅም ኮፒ ሊንክ አድርጉ።